እንትንሽ ይቀራል እንጂ እርግጫው ምንድነው የሚለው የኛ ሀገር ተረት አለ። አማርኛ ጠይቀሽ ነው? በደስታ ነዋ። ኦ ማይ ጋድ ሰልባጅ ማለት ከውጭ መጣሽ ማለት ነው። አየ ዲያስፖራ ነገር። እንኳን እንደዚህ ትኩስ ቀልድ አግኝታችሁ በሰባዎቹም ቀልዶች አመት ነው የምትስቁት። ሶሪ በጣም አስቆኝ ነው። ኖ ሶሪ፣ እንደፈለግሽ ሳቂ፣ ጠብቅሻለሁ። አሁን ጨርሻለሁ፣ ንገረኝ። ይኸውልሽ ሰው ሲወድቅ እኔን ማለት ጎጂ ባህል ነው ተብሎ ቀርቷል። ማን ነው የሚጎዳው? እኔን ብሎ በሰው ጦስ ገብቶ የሚፈጠፈጠው ነው። መቼ ነው የቀረው? ልመናን ለልጅ ልጅ አናወርስም ተብሎ መፈክሩ ሲወጣ በዚያው መውደቅንም ለልጅ ልጅ አናወርስም ተብሎ ቀርቷል። ሪሊ ሪሊ ብሎ የሚያስሮጥ ነገር አሁን ምን ተናገርኩ? ሜዳውም ያው ፈረሱም ያው ሪሊ ብለሽ ሩጭ። እንዴ የት ነው የምሮጠው? እኔ ምን አቅልሻለሁ? ሪሊ ብዬ ልሩጥ አላልሽም? ኖ አይ ሴድ ሪሊ ኖት ሪሊ። ምን ነው ተስፋ ገና ለገና እጀናጀናለሁ ብዬማ አልደናቆርም። ይኸውልሽ እናትዬ እንትንሽ ይቀራል እንጂ እርግጫው ምንድነው የሚለው የኛ ሀገር ተረት አለ። ኦኬ ብለሽ ሌላ ባትቀጥይማ ጥሩ ነበር። I don't understand. Why mad? አንቺ ሴትዮ ይሄን እንግሊዘኛሽን ታይኝ። እየሰደብከኝ ነው እንዴ? እንኳን እኔ አንቺን በማላቀው እንግሊዘኛ እያነበነብሽብኝ እየሰደብሽኝ ነው አላልኩ። እንግሊዘኛ አይገባህም እንዴ? አዎ አይገባኝም። የእንግሊዘኛ ዕውቀት ስልብ ነኝ። ምን ትሆኚ? What? ምን ነው ተስፋ